የማዳን ቃል ነው። ተመልክተናል እኮ ሳንመለከት ሳናውቅ ቀርተን አይደለም። በሕይወታችን ላይ ምን ያክል እንደሆነ በትንሹም ይሁን በታላቁ በጥቂቷም ይሁን በብዙ ተመልክተናል። እንዴት ቤታችንን እንደባረከው፣ እንዴት ጎተራችንን ከሌባው እንደጠበቀው፣ እኛ እንኳን ከማናየው ከረቂቁ ጠላት እንዴት ጠብቆን ሌሊቱን ሳናውቅ ስንተኛ ጠዋት እንዴት የማንቀላፋው ጠባቂያችን ጠብቆ እንዴት ከእንቅልፋችን እንደምንነቃ እናውቃለን። አቤቱ ሥራ እጅግ ታላቅ ነው እንበለ ክርስቲያኖች። አቤቱ ሥራ እጅግ ትልቅ ነው። ሁላችንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቀለበት፣ ጥንት ጠላታችን ዲያብሎስ ባፈረበት፣ የሰው ልጆች ሁሉ በዳነበት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከናፍረ ቁልቁሉ ዋቀዩቱቅ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። በቅድሚያ የተከበሩ መምህራችን መምህር ዲያቆን ዳዊት የዚህ ታላቁ ደብር ስብከተ ወንጌል እንዲሁም ደግሞ በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳዊ የተሰኛችሁ እግዚአብሔር የሚወዳችሁ እናንተም አብልጣችሁ የምትወዱት በጠራን ባሰባሰበን በልዑል እግዚአብሔር ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ለይሳት ደረሳችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ አያልቅበት ባለጸጋ ለጋስ ቸር የምህረት ጌታ የአበው አባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። አሜን። አትለይምና በጨለማ ውስጥ ሳለን በባርነት ውስጥ ሳለን ብርሃን ዓለም የሆነውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያስገኘችልን ከባርነት ነፃ ያወጣን ዘንድ ፈጣሪያችን ክርስቶስን የወለደች ማምላክ ወላዲተ አምላክ አቁራሪተ መዓት ሳህሊተ ምሕረት በምሕረት ልብሶቿ የምትጋርደን እናታችን የመስቀል ስር ያደራ ስጦታችን ማምላክ ወላዲተ አምላክ ድንግል ማርያም ስሟ ከልጇ ከወዳጇ መቀጠል የተመሰገነና የተወደሰ ይሁንልን። አሜን። አይለዩምና ዘወትር በመንበሩ ፊት ቅዱስ 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 የሰራዊት ጌታ እያሉ የሚያመሰግኑ ምግባቸው መጠጣቸው ምስጋና ብቻ የሆነ ቅዱሳን መላእክት እንዲሁም ወንጌልን በአራቱም አቅጣጫ የዘሩ ካደረበት ያደሩ ከቃሉ ትምህርትን የተማሩ ቅዱሳን ሐዋርያት ሐዋርያን አበው ጻድቃን ሰማዕታት ሁሉም እግዚአብሔር አምላክ እንዳከበራቸው ክብር መጠን የተመሰገኑና የተወደሱ ይሁንልን። እግዚአብሔር አምላክ ቢወድና ቢፈቅድ ለቀደምት ለነቢያት ብሎም በዘመኑ ለነበሩ ለሐዋርያት በዘመናችንም ላሉ ለሊቃውንተ ቤተ ክርስቲያን የገለጸውን ምስጢር ለእኔና ለእናንተም ቢገልጽልን የምንማማርበት የትምህርታችን ርዕስ የሚሆነው በመግቢያ ላይ ያነሳሁትን ኃይለ ቃል መነሻነት በማድረግ ይሆናል። አቤቱ ሥራ እጅግ ትልቅ ነው። መዝሙረ ዳዊት ምዕራፍ 92 ቁጥር 5። እንግዲህ ይህ ቃል በጠዋት በቅዳሴው ዲያቆኑ በምስባክ ላይ የጮኸው የሰበከው ኃይለ ቃል ነው። ይህ ቃል አስቀድሞ የተናገረው እግዚአብሔር አምላክ እንደ ልቤ ብሎ የመሰከረለት እስራኤላውያንን ለ40 ዘመን ያክል የገዛ ክህነትን ከነገሥት ምስጋናን ጸሎትን ያስተባበረ
በንግስናው እግዚአብሔርን ያመሰገነ ከታች ከታናሽነት ስፍራ ከእረኝነት መንደር እግዚአብሔር አምላክ ለታላቁ ክብር እግዚአብሔር አምላክ ለታላቁ ዙፋን ያጨው መዝሙረኛው ቅዱስ ዳዊት የተናገረው የምስጋና ቃል ነው። ዲያቆኑ ጧት በቅዳሴው መካከል በምስባክ የተናገረው ቃል ነው። ዲያቆኑ ምስባክን ሲሰብ አስቀድሞ አዳም 5500 ዘመን ያክል የጮኸውን ጩኸት እሱም ደግሞ በምስባኩ ለ5 ጊዜ ያክል እየደጋገመ ይህንን ቃል ተናግሮታል። ይህ ቃል የምስጋና ቃል ነው። አስቀድሞ ክቡር ዳዊት መዝሙሩን ሲጽፍ በመዝሙር ውስጥ ያካተተው የምስጋና ቃል ነው። እንግዲህ መዝሙረኛው ዳዊት የጻፈው መዝሙር ምስጋናን ብቻ ሳይሆን ያካተተው ጸሎትን ብቻ ሳይሆን በውስጡ ትንቢቶችንም ያዘለ ነበረ። ታሪክን የያዘ ነበረ። ትምህርትንም የያዘ ነው። ስለወደፊት ስለ ክርስቶስ መምጣት የሚናገር ነበር። ስለዚህ በውስጡ ትንቢታትም ነበሩ፣ ምስጋናዎችም ነበሩት፣ ታሪኮችም ነበሩት፣ ምስጋናም ጸሎትም ነበረው። ከነዛ ከምስጋና ቃላት ውስጥ ደግሞ በመዝሙር 92 ምዕራፍ 5 ላይ ያለው ኃይለ ቃል ነው። የምስጋና ቃል ነው። የዚህ ትምህርት መሰረታዊ ዓላማም የእግዚአብሔር ታላቅነት እንዴት ያለ ነው፣ በሰው ልጆች ውስጥ እንዴት ነው የሚገለጠው የሚለውን እግዚአብሔር አምላክ ቢወድና ቢፈቅድ በመካከላችን ተገኝቶ ያስተምረናል። ማን ያስተምረናል? ማን ይመክረናል? እግዚአብሔር መንፈስ ቅዱስ ለነቢያቱ ለሐዋርያቱ የገለጠውን ምስጢር በመካከላችን ተገኝቶ ያስተምረን። እንደነገርኳችሁ ክቡር ዳዊት በመዝሙሩ ላይ ይህንን ቃል ያሰፈረበት ይህንን የምስጋና ቃል የተናገረበት ያለ አንዳች ምክንያት አይደለም። አቤቱ ሆይ ሥራህ እጅግ ትልቅ ነው አለ። የት ተመልክቶት ይሆን የእግዚአብሔርን ሥራ? የት ተመልክቶ ይሆን የእግዚአብሔርን ድርጊት ስንል በራሱ ሕይወት ላይ ስለገለጠው ይህንን የምስጋና ቃል ክቡር ዳዊት ተናገረው። ምናልባት ሰምቶት አይደለም፣ ምናልባት ተነግሮት አይደለም። እኛ ዛሬ ላይ በሕይወታችን ምናልባት ቃሉን ዛሬ እያስተላለፈልን ነው። እግዚአብሔር ይናገረናል። የምንሰማው የእግዚአብሔር ድንቅ ታምራት፣ በዚህ ስፍራ እግዚአብሔር እንደዚህ ታምራቱን ገለጠ፣ በዚህ ስፍራ እግዚአብሔር እንደዚህ ድንቅ አደረገ የሚባል የእግዚአብሔር ሥራዎችን ሰማ ይሆናል። ክቡር ዳዊት ግን ከዛ ባለፈ ራሱ ከታናሽነቱ ጀምሮ በአንደበቱ የምስጋና ቃል እየፈሰሰ ያደገ የእግዚአብሔር ባሪያ ነው። ክቡር ዳዊት ያውቋላ በእረኝነት መንደር በታናሽነት ዕድሜው በብላቴናነት ዕድሜው ያደረገለትን የእግዚአብሔርን ድንቅ ሥራ ያውቃል። ለዚህም ነው አቤቱ ሥራ ትልቅ ነው ያለው። በእረኝነት ሁኔታ ውስጥ ሳለ ተኩላዎች መጥተው በጎቹን እንዳይነጥቁበት የጠበቀው እግዚአብሔርን ያውቃል። አንበሶች መጥተው ጠቦቶችን እንዳይነጥቁበት የጠበቀው እግዚአብሔርን ያውቃል። ይህ ብቻ አይደለም፣ በመላ ዘመኑ ሁሉ የእግዚአብሔርን ቸርነትና ጠብቆት ክቡር ዳዊት ያውቃል። እኛም እኮ እናውቃለን። በሕይወታችን የተደረጉልን እጅግ ታላላቅ ሥራዎችን እናውቃለን። ክቡር ዳዊትም ያንን ቢገልጸው በአጭር ቃላት አቤቱ ሥራ እጅግ ትልቅ ነው አለ። ጠብቆቱ ትልቅ ነው። የእግዚአብሔር ቸርነቱ የማዳን ሥራው በክቡር ዳዊት በተለያዩ ስፍራዎች ተገልጧል። መጽሐፈ ሳሙኤል ላይ ስትመለከቱ ምዕራፍ 17 ላይ ክቡር ዳዊት እንዴት ያንን ግዙፍ እስራኤላውያን ፈርተው የሸሹትን ከእስራኤላውያን መካከል ማንም ሊገዳደረው ያልቻለውን ጎልያድን እንዴት በአንዲት ጠጠር እንዴት ወንጭፎ እንደጣለው ያውቋል። ክቡር ዳዊት በማን ኃይል እንደሆነ። ለዛም እኮ ነው ሥራ ትልቅ ነው ያለው። እስራኤላውያን የፈሩት ከፍልስጤማውያን መካከል የሆነው ያንን ጎልያድን በእግዚአብሔር ኃይል እንደጣለው ክቡር ዳዊት ያውቃል። ለዚህም ነው አቤቱ ሥራ እጅግ ትልቅ ነው ያለው። ያ ብቻም አይደለም፣ እርሱ ታናሽ ብላቴና ሆኖ ሳለ ማንም ንቆት አባቱ እንኳን ሳሙኤል መጥቶ እሴይን ካሉ ልጆች ሁሉ ጥራቸው፣ እግዚአብሔር ከዚህ ቤት
ለእስራኤላውያን ንጉሥን እሾማለሁ ብሏል ብሎ እሴይን ልጆችን ጥራ ሲለው ካሉት ልጆች ሁሉ ከፍ ከፍ ያሉትን ሲጠራ ዳዊትን ግን ንቆት ነበረ። ያስተናሽ ብላቴና ነው። ግን እግዚአብሔር ምርጫው የተለየና ሐሳቡም ደግሞ ከሐሳባችን የራቀ ስለሆነ እንደ ሰው ሐሳብ አይደለ፣ ሐሳቡም የተለየና ምጡቅ ስለሆነ ሳሙኤል ያመጣው ዘይት በዛ በእሴይ ልጆች በታላላቆቹ እነዚህስ ጎልምሰዋል፣ እነዚህ ናቸው ለነገሥት ክብር የሚታጩት ብለው እሴይ ባቀረባቸው ፊት ዘይቱ ሊፈላ አልቻለም። ከነዚህ ከትላልቆቹ የተለየ ልጅ አለ አለ ሳሙኤል። አዎ አንድ ታናሽ ብላቴና አለኝ፣ ግን ያ ደግሞ ለነገሥት የሚሆን አይደለም፣ ለንጉሥነት ምርጫ የሚበቃ አይደለም። እርሱ እኮ ታናሽ ብላቴና ነው። እርሱ እኮ በረኝነት የሚሆን ልጅ ነው። ያ ብላቴና እንዴት ለንጉሥነት ምርጫ ይሆናል? እንግዲያውስ ካልኪውን ይምጣ አለ። አስጠራው። የሚገርማችሁ ሲመጣ ግን ያ ዘይት ተከፈላ። አያችሁ እግዚአብሔርን ምርጫ። ይህንን ሥራ ያውቃል ክቡር ዳዊት። የተደረገለትን እጅግ ታላላቅ ሥራዎች ያውቃል ክቡር ዳዊት። አቤቱ ሥራህ እጅግ ጥልቅ ነው፣ ሐሳብህም እጅግ ጥልቅ ነው አለ። እውነትም የእግዚአብሔር ሐሳብ እኮ ጥልቅ ነው። እውነትም የእግዚአብሔር ሥራው እኮ ጥልቅ ነው። አልተመለከትንም? በሕይወታችን ውስጥ የተደረገልን ተመልክተናል። ተአምራቱን፣ ድንቁን ሥራውን በመልካም ጠብቆት በመልካም እረኝነት እኛን በጎቹን ያሰማራል። መልካም ጠባቂያችን በእንቅልፍ ሳለን የማንቀላፋው እንዴት በመልካም ጠብቆት እንደጠበቀን እናውቀዋለን እኮ። እኛም እንደ ክቡር ዳዊት አቤቱ ሥራ እጅግ ትልቅ ነው ልንል ያስፈልጋል። ይህንን የምስጋና ቃል ዛሬም በማለዳ በጠዋቱ በማታም ልንለው ያስፈልጋል። ክቡር ዳዊት ይናገራል። ከቁጥር 1 ጀምራችሁ ስትነዱ በጠዋትም በሌሊትም ሥራህን እመሰክራለሁ ይላል። በዚህ መዝሙር ላይ በመዝሙር 92 ከቁጥር 1 ጀምራችሁ ስትመለከቱ በበገና በመሰንቆም ስምህን አነሳለሁ፣ በጠዋትም በሌሊትም አመሰግንሃለሁ አለው። ከብላቴናነት ጀምሮ ያልተለየው እግዚአብሔርን እጅግ ታላቅ የሆነውን ሥራውን ገልጦ በምስጋና ተናገረ ክቡር ዳዊት። እኛም ዛሬ በሕይወታችን ልንመሰክር ያስፈልጋል የእግዚአብሔርን ታላቅነት፣ የእግዚአብሔርን ክቡርነት። እግዚአብሔር ታላቅ ነው ስንል እኮ ምናልባት አንዳንድ ጊዜ ይመስለን ይሆናል እግዚአብሔርን ስላመሰገንነው፣ እግዚአብሔርን ከፍ ከፍ ስላደረግነው አንዳች የምንጨምርለት ያክል የሚሰማን አለ። የሚከብደን ስላመሰገንነው እንኳን የምንኮፈስ ራሳችን የሚመስለን ብዙ ሰዎች አለ። ምን ክርስቲያኖች እግዚአብሔርን ስላመሰገንነው አንዳች ኢምንት ያክል እንኳን የምንጨምርለት ነገር የለም። ክቡር ዳዊት በብላቴናነት በእረኝነት ስፍራ ላይ በገናን እየደረደረ ሲዘምር፣ በመሰንቆ ሲያመሰግን እግዚአብሔር ታላቅ ነው እያለ ሲዘምር ያውቀዋል የእግዚአብሔርን ክብር እንደማይጨምር፣ ግን ራሱ ታላቅ እንደሚሆን ያውቀው ነበር። ራሱ ከፍ ከፍ እንደሚል ያውቀው ነበር። ለዛም እኮ ነው ታዲያ እግዚአብሔር ሆይ እጅግ ታላቅ ነው በምስጋና ያመሰገን ነው። እርሱ አስቀድሞ በባህሪው ምስጉን ነው። መላእክት 24 ሰዓት ዘወትር በፊቱ የሚንበረከኩበት፣ ሁለት ክንፎቻቸውን ሸፍነው ፊታቸውን ሸፍነው ገጻቸውን፣ ሁለት ክንፎቻቸው እግሮቻቸውን ሸፍነው በሁለት ክንፎቻቸው 24 ሰዓት ያለ አንዳች ቅጽበት ያለ ማረፍ ምግባቸውና መጠጣቸው ምስጋና የሆነ መላእክቱ በፊቱ የሚያመሰግኑ፣ መላእክቱ እንኳን ክብሩን አልጨመሩለትም። ሰዎች እኛም እንኳን ክብሩን አንጨምርለትም። ለምን? አስቀድሞ እርሱ ቅድስና የባህሪ ስለሆነ። እግዚአብሔር ታላቅ ነው ስንል፣ እግዚአብሔር ክቡር ነው ስንል፣ እግዚአብሔር ንጉሥ ነው ስንል እንደ እግዚአብሔርነቱ ሳይሆን እንደኛነታችን ነው፣ እንደ ሕሊናችን ነው፣ እንደ ልቦናችን ነው እንጂ የእግዚአብሔርን ታላቅነት ማንገልጦት፣ የእግዚአብሔርን ክብር ማንገልጦት፣ የእግዚአብሔርን ምስጋና ማንገልጦት ውቅያኖስን በማንኪያ ብንጨልፈው እንጨርሳለን። እንዲያ ማለት እኮ ነው የእግዚአብሔርን ምስጋና የእግዚአብሔርን ክብር ከፍ ብልና። ክቡር ዳዊት ሲናገር
እግዚአብሔርን ታላቅ ነው ሲል ከፍ ከፍ እያደረገው አይደለም። በምድር ላይ እንደሚሾሙት ሹማምንት ሰዎች ህዝቦች ተሰባስበው ከፍ እንደሚያደርጋቸው አይደለም። ክቡር ዳዊት የዘመረለት፣ ክቡር ዳዊት ያመሰገነው፣ እኛም ብናመሰግነው ዛሬ የእሱን ክብር የምንጨምርለት አይደለም፣ ግን የራሳችን ክብር ይጨምራል። ብናመሰግነው የምንመሰግነው ራሳችንን፣ ከፍ ከፍ ብናደርገው ከፍ ከፍ የምንለው ራሳችንን። ክቡር ዳዊት ይህንን ያውቃላ፣ ይህንን ተረድቷላ። በተዋረደበት ስፍራ ላይ፣ በታናሽነት ስፍራ ላይ ይህንን የምስጋና ቃል እያሰማ የእግዚአብሔርን ታላቅነቱን እየተናገረ ምን እንደተደረገለት ያውቃላ፣ የት እንዳደረሰው ያውቃላ። ከታናሽነት ስፍራ ላይ ወደ ታላቁ ወደ ዙፋኑ ከፍታ ላይ ያወጣው ምን እንደሆነ ያውቃላ። በምስጋናው ለዚህም እኮ ነው እግዚአብሔር አቤቱ ሆይ ሥራህ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው ያለው። እውነት ነው፣ ሐሳቡ እጅግ ጥልቅ ነው። ሐሳቡ እንደ ሐሳባችን አይደለም ይላል መጽሐፍ ቅዱስም ትንቢተ ኢሳይያስ ምዕራፍ 55 ላይ እግዚአብሔር አምላክ እንዲህ ይላል፣ ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴም ደግሞ እንደ መንገዳችሁ አይደለም። ምናልባት እኛ ሰዎች ነን፣ በጠበበው ሕሊናችን በጥቂቷ ልቦናችን ፊትን እንመለከት ይሆናል። እግዚአብሔር ግን ምንን ያያል ይላል መጽሐፍ ቅዱስ? ምንን ያያል? ልብን ያያል። ሰውን ፊትን ያያል፣ እግዚአብሔር ግን ልብን ያያል። እሴይ እኮ ዳዊት ለንግስና ይታጭም ያለው ፊትን ተመልክቶ ነው፣ መልክን ተመልክቶ ነው፣ ቁመትን ተመልክቶ ነው፣ እድሜን ተመልክቶ ነው። እግዚአብሔር ግን ያየው እንደ ልቤ ብሎ የመሰከረለት የዳዊትን ልብ ስለተመለከተ ነው። በእረኝነት መንደር ያውቀዋል ዳዊትን። ዘወትር ስለሱ የሚያመሰግነውን የእርሱን ክብር ከፍ ከፍ የሚያደርገውን ለእስራኤል ለንግስና የሚበጀውን ያውቀዋል ዳዊትን በእረኝነት፣ ያውቀዋል ዳዊትን በብላቴናነት፣ ያውቀዋል ዳዊትን በመልካም ጠብቆት የጠበቀውን ዘወትር ከእርሱ የማይለየውን ያውቀዋል የዳዊትን ልብ። ሰው ግን ፊትን ያያል፣ እግዚአብሔር ግን ምን ያያል? ልብን ያያል። ለዚህም ነው ሐሳብ እጅግ ጥልቅ ነው ያለው። እውነትም ሐሳቡ እጅግ ጥልቅ ነው። ማንም ተመራምሮ ሊደርስበት የማይችል ሐሳቡ ጥልቅ ነው በእውነቱ። ስለዚህ ክቡር ዳዊት የደረገለትን ስለሚያውቅ እግዚአብሔር አቤቱ ሆይ ሥራህ እጅግ ትልቅ ነው አለ። እጅግ ጥልቅ ነው። እውነትም የእግዚአብሔር ሥራው ድንቅ ነው። ተመልክተናል እኮ በመጽሐፍት ላይ ተመልክተናል የእግዚአብሔርን ድንቅ ሥራዎች፣ ተአምራቱን፣ ሙታንን ሲያስነሳ የእግዚአብሔር ቃል ተመልክተናል። ድውያንን ሲፈውስ የእግዚአብሔር ቃል ተመልክተናል። ሽባዎችን ሲተረትር፣ አንካሳዎችን ሲያዘልል ተመልክተናል። ታዲያ እኛም ዛሬም ዘወትር እግዚአብሔርን ታላቅነቱን፣ ክብሩን ከፍ ከፍ ልናደርግ ያስፈልጋል። ማን ይክበር ይመስገን፣ ማን ይክበር ይመስገን። ክብሩ ከፍ ከፍ ይበል። ክብሩን ከፍ ስናደርግ የኛው ክብር ነው የሚታወቀው። እኛው ራሳችን ከፍ ከፍ እንላለን። እንደ ክቡር ዳዊት በምንም ውስጥ ሆነን ብናመሰግነው፣ በየትኛውም ስፍራ ላይ ሆነን ብናመሰግነው እውነተኛ ቅድስና ነው የሚታወቀው። ምናልባት በመከራ ውስጥ እንኖር ይሆናል፣ ምናልባት በችግር ውስጥ እንኖር ይሆናል። በዛ ውስጥ ያመሰገነ እውነት ኢዮብን መሰለው። በመከራ ውስጥ ሆኖ ሰውነቱ ተልቶ ልጆቹ ሞተውበት ሚስቱ እንኳን ርቃ፣ እሱ ግን ምን ነበር ያለው? እግዚአብሔር ይመስገን። እንዲህ ልንል ያስፈልጋል። አቡነ ሺኖዳ እንዲህ ይላሉ፣ የግብፅ ሳልሳዊ ጳጳስ ስለደረሰብህ መከራ በዛ ውስጥ ሆነ በመከራ ውስጥ ሆነ ምስጋና ካፍህ ካልተለየ አንተ ብፁዕ ነህ ይላል። አንተ ምን ነህ? አንተ ብፁዕ ነህ ይላሉ። እውነትም ብፁዕነት እኮ ነው። በእሳት ውስጥ ሆነ እግዚአብሔርን ማመስገን 3 ደቂቃ እንመስላቸዋለን። በጉድጓድ ውስጥ ሆነን ስናመሰግን ዳንኤልን እንመስለዋለን። በጉድጓድ ውስጥ ሆነ ያመሰግነው። በመከራ ውስጥ ሆነን ስናመሰግነው እውነትም ይሄ ነው ክቡርነት፣ እውነትም ይሄ ነው ቅድስና። እግዚአብሔርን ማመስገን በምንም ውስጥ በችግርም ውስጥ እንሁን፣ ሐሴት በሆነልን ጊዜም እንሁን እግዚአብሔርን የምንጠራው ዘወትር ሊሆን ያስፈልጋል። ክቡር የሆነ የሰው ልጅ ክብርና
ደስታው የሚታወቀው በእግዚአብሔርና ከእግዚአብሔር ጋር ብቻ ሲሆን ነው። ከማን ጋር ሲሆን ነው? ከእግዚአብሔር ነው። እግዚአብሔር ታላቅ ነው ስንል እኮ የኛው የራሳችን ታላቅነት እንዲታወቅ፣ ክቡር ነው ስንል እኛ ራሳችን ክቡር እንደሆነ እንድናውቅ ነው እንጂማ እሱ በባህሪው ክቡር ነው። ነገር ግን ዛሬ ላይ ምናልባት እንመለከት ይሆናል በዓለም ላይ ክብራቸው የሰው ልጅ አስቀድሞ ዳዊት በመዝሙሩ እንደተናገረው በመዝሙር 49 ላይ በመዝሙር 49 ቁጥር 8 ላይ ምን ይላል ክቡር ዳዊት? የሰው ልጅ ግን ክቡር ሆኖ ሳለ አላወቀም፣ እንደሚጠፉ ምኖች መሰለ እንስሶችም መሰለ። ተመልከቱ፣ አስቀድሞ የሰው ልጅ ሲፈጠር ግን እግዚአብሔር በምኑና በምኑ ነው የፈጠረው? በመልኩና ባህሪያው እንደ ምሳሌ አድርጎ ነበር የፈጠረው። እግዚአብሔር እኮ በቅድስና የባህሪውን ለሰው ልጆች በሕይወት እስትንፋስ ሰጥቶን ነበር፣ ባፉ እንፋለበት ይላል። ይሄ ቅድስና ለሰው ልጆች ተሰጥቶ ነበር፣ ታላቅነት ተሰጥቶን ነበር። ግን እኛ አላወቅንም። በራሳችን የራሳችንን ክብር ዝቅ የምናደርግ፣ የራሳችንን ክብር የምናዋርድ፣ የራሳችንን ታላቅነት በማይገባ ስፍራ ላይ የምናዋርድ ዛሬ ላይ ስንቶቻችን እንሆን? እግዚአብሔር ታላቅ ነው ብለን ለመናገር እንኳን የእግዚአብሔር ማደሪያዎቹ የሆነው እኛ ራሳችንን እንኳን ያልቀደስን፣ ራሳችንን እንኳን ያላነጻን ስንቶቻችን እንሆን? እግዚአብሔር አምላክ የሰው ልጅ ሲያበጃቸው እንደ መልኩና እንደ አርአያው ነው ስንል እኮ ያለ ምክንያት አይደለም። የእግዚአብሔር መልክ ምን ያለን? እንዴት ያለ ነው እግዚአብሔር መልክ? እስቲ የእግዚአብሔር መልክ ስንል እኮ እንደኛ ፊታችን ላይ እንዳለው ጆሮ፣ አፍንጫ፣ አፍ፣ አይን አይደለም፣ ቆዳ አይደለም። የእግዚአብሔር መልክ የመንፈስ ፍሬዎች ተብለው የተገለጡ ናቸው። የእግዚአብሔር መልክስ ቅድስና ነው። የእግዚአብሔር መልክስ የዋህነት ነው። የእግዚአብሔር መልክስ ቸርነት ነው። የእግዚአብሔር መልክስ ፍቅር ነው። ተመልክተናል። ፍቅሩ ምን ያህል እንደሆነ የእግዚአብሔር መልኩን ተመልክተናል። እና የእግዚአብሔር መልክ እንድንመስለው ደግሞ እነዚህ ፍሬያችን ልናደርግ ያስፈልጋል። ክርስቲያኖች እኛ የእግዚአብሔር ባህሪያት የኛም ባህሪ ሊሆኑ ይገባል። እኛ የነፍስ ባህሪያት አለን። ልባዊነት፣ ዘላለማዊነት፣ ነባቢነት አለን። ታዲያ የእግዚአብሔርን መልክ እንድንመስለው ደግሞ እኚህን የቅድስና መንገድ ልንጓዝ ያስፈልጋል። የዋህነትን ገንዘብ ልናደርግ ያስፈልጋል። ፍቅርን ገንዘብ ልናደርግ ያስፈልጋል። በመልካም ጎዳና ልንጓዝ ያስፈልጋል። ክርስቲያኖች ይሄ ነዋ ክብር፣ ይሄ ነዋ ከእንስሳት መለየት፣ በደመ ነፍስ ከሚጓዙት ከማያስተውሉት እንስሳት መለየት። መዝሙረኛው ዳዊት አለው አይምሮ እንደሌላቸው እንደ እንስሳ መሰለ ያለው መዝሙር 49 ቁጥር 9 ላይ ተመልከቱ። ጥበብ የሌላቸው እንስሳዎችን መሰለ። አዎ መስለናል፣ እውነትም መስለናል። በደመ ነፍስ የምንጓዝ ጸሎት የማናውቅ እውነትም መስለናቸዋል። ጠዋት እንነሳለን፣ ጸሎት አናውቅም፣ ምስጋና አናውቅም፣ ቤት እንኳን አንሳለም። በደመ ነፍስ ብቻ እንድንጓዛለን። እንስሳት ይመስላሉ። በደመ ነፍስ የሚጓዙት እነሱን መሰልናቸው። አንድ አባት እንዲህ ብለው ነበር ባንዱ፣ እኔ አሁን ይኸው ኑሬ አብሮኝ ከሚያርሰው ከዚህ በሬ ምንም አልተናነሰም። እንዴት ቢሏቸው ይኸው ልክ እንደዚህ በሬው ጠዋት እነሳለሁ፣ ይዤ እሄዳለሁ፣ አርሼበት እመለሳለሁ። ስመለስ ልክ እንደርሱ እበላለሁ፣ እጠጣለሁ፣ ከዛ በኋላ እተኛለሁ። ጠዋትም እንደዚህ ይቀጥላል። ይሄ ነው እንስሳነት። ይሄ ነው በደመ ነፍስ መጓዝ ማለት። በሬዎች፣ እንስሳት የሚጨነቁበት ነገር የላቸውም። ለምን? የእነሱ ነፍስ በዚህ ይቀራላ። መጽሐፈ መክብብ ምዕራፍ 3 ቁጥር 19 ላይ ጠቢቡ ሰለሞን ሲናገር የእንስሳት ነፍስ በዚህ ይቀራል፣ የሰው ልጅ ነፍስ ግን ወደ ላይ ትነሳለች፣ ወደ ላይ ትወጣለች አለው ክቡር ሰለሞን። እነሱ ለምን ብለው ይጨነቁ? ስለ ላይኛው የሚመለከቱት ነገር የላቸውም፣ የሚያስቡት ነገር የላቸውም። እንዲሁ በደመ ነፍስ ብቻ ይጓዛሉ። እኛ ግን ከነሱ የምንለይበት እግዚአብሔርን እያመሰገንን በመንገዱ የምንጓዝ ከሆነ ነው።
እኛ ግን ከእንስሳት የምንለይበት ማስተዋል አይምሮ ጠባይ ስለተሰጠን ነው። ጥበብ መንፈሳዊ ስለታደልን ነው። የነፍስ ባህሪያት አለና ስለዚህ የእግዚአብሔርን መልክ እንድንመስለው ደግሞ እርሱን ልንመለከተው ያስፈልጋል። እርሱን አርአያና አብነት ልናደርገው። እርሱ እኮ ለኛ በቃል አይደለም ያስተማረን፣ ራሱ ክርስቶስ ወርዶ በድርጊት ገልጦ አስተምሮናል። ጾሙ ጾሙ ብሎናል፣ ጸልዩ ጸልዩ ብሎናል። እኛም ታዲያ ይህንን ገንዘብ ልናደርገው ያስፈልጋል። መንፈሳዊ ትሩፋቶችን በማድረግ እርሱን ልንመስለው ያስፈልጋል። ይሄ ነው የቅድስና መንገድ። ሐዋርያቱ የተጓዙበት፣ ነቢያቱ የተጓዙበት ይሄ ነው የቅድስና መንገድ። እኛ የክርስቶስ እርሻዎች ነን። በእርሻ ላይ ገበሬው ያሻውን ነገር ይዘራበታል። ያሻውን ነገር ስለዛ መሬት ከገበሬዎች ማንም የሚመለከተው የለም። ለምን? ያንን የእርሻ መሬት የገዛው ገበሬው ነው። እኛም ክርስቲያኖች በክርስቶስ በደሙ ወርቅነት የተገዛን የክርስቶስ እርሻዎች ልንሆን ያስፈልጋል። ዛሬ ላይ በዓለም ላይ እንዳለው አሸንክታው ጠላት የኑፋቅን ትምህርት ሊዘራብን አይገባም። እንክርዳድና አረም በእኛ በእርሻ ላይ ሊታይ አይገባም። ዓለም ፍልስፍናን ልትዘራብን አይገባም። ዓለም የኃጢአትና የበደልን ትምህርት ልትዘራብን አይገባም። የክህደት ትምህርት በሕይወታችን ላይ ልትዘራ አይገባም። ይልቁኑ 30፣ 60፣ 100 ያማረ ፍሬ በሕይወታችን ላይ ልትዘራ ይገባል። ክርስቲያኖች ይህ ስንሆን ነው እኛም በመልካም ክርስቶስን መሰል ነው የምንለው። ይህ ስንሆን ነው እኛም የእግዚአብሔር መልክ በእውነትም በእኛ ላይ ተቀርጿል የምንለው። ክርስቲያኖች አስተውሉ። ምን ያክል ጠላት ዲያብሎስ በእኛ ላይ ምን ያክል የኃጢአትና የኑፋቄ የበደል ዘር እንደሚዘራብን። ምናልባት እኮ የምናመካኝበት ንስሐ ግቡ ስንባል የምናመካኝበት ብዙ ምክንያቶች አሉ። ዲያብሎስ ላይ የምናመካኝ፣ ሰይጣን ላይ የምናመካኝ፣ ከሌላ የምናመካኝ ብዙ ሊኖር ይችላል። ምክንያቱም ማንን አዳነ? አዳምን አድኖታል እንዴ? ሔዋንን አድኗታል? ማንንም አመክንዮ አላዳነው። ዲያብሎስ እኮ ስለኛ ስራ የሚጠየቅ አይደለም። ስለኛ ስራ፣ ስለኛ ምግባር የሚጠየቅ አይደለም። እሱ ሸቀጡን ያወጣው። እኛ ግን ከዛ ከሚሸጥበት ሱቅ ሸቀጥን የሸመትነው ራሳችን በገዛ ፈቃዳችን። እስቲ ፈቃዳችን ዛሬ ለክርስቶስ እንስጥ። እስቲ በቤቱ እንመላለስ። እስቲ የእግዚአብሔር ቃል ዛሬ እናገረን። የሕይወት ቃል እኮ ነው። እግዚአብሔር ታላቅ ነው ስንል ያለ ምክንያት አይደለም። ታላቅነቱን የገለጸባቸው ይህ የሕይወት ቃል ነው። ዛሬ ይህ የማዳን ቃል ነው። ተመልክተናል እኮ ሳንመለከት ሳናውቅ ቀርተን አይደለም። በሕይወታችን ላይ ምን ያክል እንደሆነ በትንሹም ይሁን በታላቁ፣ በጥቂቷም ይሁን በብዙ ተመልክተናል። እንዴት ቤታችንን እንደባረከው፣ እንዴት ጎተራችንን ከሌባው እንደጠበቀው፣ እኛ እንኳን ከማናየው ከረቂቁ ጠላት እንዴት ጠብቆን፣ ሌሊቱን ሳናውቅ ስንተኛ ጠዋት እንዴት የማንቀላፋው ጠባቂያችን ጠብቆ እንዴት ከእንቅልፋችን እንደምንነቃ እናውቃለን። አቤቱ ስራ እጅግ ታላቅ ነው እንበለው ክርስቲያኖች። እውነትም እኮ ታላቅ ነው ስራው፣ ነግረን የማንጨርሰው ታላቅ ነው። መጽሐፍ ቅዱስ መስታወታችን ነው ለኛ። የእግዚአብሔርን ድንቅ ስራዎች የምናነብበት፣ የእግዚአብሔር ድንቅ ስራዎችን የምንመለከትበት የሕይወታችን መስታወት ነው። ክቡር ዳዊት ስራ እጅግ ታላቅ ነው አለ። እኛም እንበለው መዝሙሩን እንጸልየው። በእውነት ታላቅ ነው የእግዚአብሔር ስራ፣ በእውነትም ታላቅ ነው። ዛሬ ከቤታችን መምጣታችን ወደዚህ ይሄ ታላቅ ስራ ስለሆነ እኮ ነው። እግዚአብሔር ስለጠበቀን እኮ ነው። መውጣት መግባታችን የሚጠብቅ ማን ነው? የሚመግበን ማን ነው? በፀሐይ አብስሎ ዝናቡን አዝንቦ እኚህ ሁላ እግዚአብሔር ድንቅ ስራዎች እኮ ናቸው። ምናልባት እኛ ባለችን አእምሮ ተመራምረን ልንደርስበት አንችልም። ግን እንደተሰጠችን ጥቂት አእምሮ፣ የተሰጠችን ቅንጣት ያክል ልቦናችን የእግዚአብሔርን ድንቅ ስራ እንመሰክራለን፣ እንናገራለን። ታላቅነቱ ክብሩን ከፍ ከፍ እናደርጋለን። እኛም ከተዋረድንበት ስፍራ ከፍ እንል ዘንድ እኮ ነው። እናታችን እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ
የጸለየችው ጸሎት ነፍስ እግዚአብሔርን ምን ታደርገዋለች? ታከብሯለች፣ ታላቅ ታደርገዋለች። መንፈሴም በእግዚአብሔር ደስ ይላታል፣ የባሕራቱ መዋረድ ምን ብሏልና ተመልክቷልና መዋረዳችንን ዛሬም ይመለከታል። ስለሱ ክብር ዝቅ ማለታችንን ዛሬም እግዚአብሔር ይመለከተናል። በእውነት ነቢዩን ዳዊትን ከዛ ስፍራ ያነሳው እግዚአብሔር ዛሬም በእኛ ሕይወት ውስጥ ይገለጣል። አታስቡ ክርስቲያኖች፣ እኛ ብቻ ሁሌም ይህን እንበል እንደ ክቡር ዳዊት እግዚአብሔር አቤቱ የሥራ እጅግ ታላቅ ነው እንበል፣ እናመስግነው። ከወደቅንበት ስፍራ የሚያነሳን ማን ነው? እሱ እኮ ነው። ስንቶችን ባልተገባቸው ስፍራ ላይ ወደቁትን ወደሚገባቸው ስፍራ ያወጣቸው እኮ እግዚአብሔር ታላቅ ነው፣ ክቡር እኮ ነው። ከተዋረዱበት ስፍራ ያነሳቸው፣ እኛንም ካለንበት ከታናሽነቱ ስፍራ ያንሳል። ካለንበት ከወደቅንበት ወደ ታላቁ ክብር ያጨን። አዎ ክቡር ዳዊት የተደረገለትን ሥራ ስለሚያውቅ ይህን አለ። እኛም እናውቃለን ዛሬ በሕይወታችን ላይ እጅግ ታላላቅ ሥራዎች እንዳደረገልን። በእውነት ክብሩ ስሙ የተመሰገነ ይሁን። ከወደቅንበት ስፍራ ያነሳን፣ በሕይወታችን ላይ ታላቅ ሥራን ያደረገልን እግዚአብሔር አምላክ ስሙ ይክበር ይመስገን። በዚህ መልኩ ያስተማረን የመከረን የአባቶቻችን አምላክ ቅዱስ ክቡር አምላክ እኛ በተማርነው 30 60 የመንግሥት ወራሽ የክቡር እግዚአብሔር አምላክ